ሰላም የጌሚንግ አፍቃሪዎች እንኳን ወደዚህ አዲስ ቪዲዮ በደህና መጡ። በጌሚንግ ታሪክ ውስጥ እንደ GTA 6 በጉጉት እየተጠበቀ ጨዋታ አለ ለማለት ይከብዳል። ሮክስታር ጌም ለመጀመሪያውን ትሬለር ከለቀቀ ቅጽበት ጀምሮ የመላው የዓለም ኢንተርኔት በደስታ አብሯል። ታዲያ ዛሬ ስለዚህ እጅግ ግዙፍ እና አብዮታዊ ጨዋታ እስካሁን የወጡ 10 እጅግ አስደናቂ እና ድብቅ እውነቶችን ይዘንላችሁ መጥተናል። ቪዲዮ እስከ መጨረሻው በመመልከት የትኛው የበለጠ እንዳጓጓችሁ አስተያየቶችን በኮሜንት ላይ አጋሩን። ዝግጁ ናችሁ? ወደ መጀመሪያው እውነታ እንለፍ። ታሪክ ውስጥ ለመጀመሪያ ጊዜ አንዲት ሴት ዋና ባለ ታሪክ ሆና ብቅ ትላለች። ስሟም ቲያ ይባላል። ሮክስታር ከዚህ ቀደም የጂቲኤ 3 እስከ HD ዘመን ሙሉ በሙሉ በወንድ ገጸ ባህሪ ላይ ያተኮረ ነበር። አሁን ግን ሉሲያና ከፍቅረኛዋ ጆንሰን ጋር በመሆን የዘመኑ ቢዮንሴ ኤንድ ኬሌዲ አይነት የወንጀል ጥንድ በመፍጠር ታሪክ ይሰራሉ። እውነታ 2 ወደ ተናፈቀው ቫይስ ሲቲ መመለስ። ጨዋታው የሚካሄደው በታዋቂው ቫይስ ሲቲ ፍሎሪዳ አምሳያ በተመሰለችው ከተማ እና በዙሪያ ባሉ አካባቢዎች ነው። ነገር ግን የዘመኗ ማያሚ ከጂቲኤ ቫይስ ሲቲ በጣም ትበልጣለች። ጨዋታው የሚካሄደው ሊዮንዳ በሚባል ምዕራባዊ ስቴት ውስጥ ሲሆን የከተማው መብራቶች፣ የባህር ዳርቻዎች እና የሌሊት ህይወት በዘመናዊ ግራፊክስ እጅግ በሚያስደንቅ ሁኔታ ተቀርጸዋል። እውነታ 3 እውነተኛው የፍሎሪዳ እብድ። በትሬለሩ ላይ ያያችሁትን እብድ ትዕይንት በመዋኛ ገንዳ ውስጥ ያሉ አዞዎች፣ በሴት መኪና ጣሪያ ላይ የሚጨፍሩ ሰዎች እና የፖሊስ ማሳደዶች በሙሉ እውነተኛ ዓለም በፍሎሪዳ ውስጥ ከተከሰቱ አጋጣሚዎች የተወሰዱ ናቸው። ሮክስታር የዘመኑ ማህበራዊ ሚዲያ እብደት የፍሎሪዳ ባህል በከፍተኛ አስደናቂ እና ተጨባጭ መንገድ በጨዋታው ውስጥ አካቷል። እውነታ 4 የታሪክ አቀራረብ እና የማህበራዊ ሚዲያ ተጽዕኖ። በጂቲኤ 6 የማህበራዊ ሚዲያ እንደ ቲክቶክ እና ኢንስታግራም ላይቭ ያሉ አጠቃቀም በስፋት ያካተቱ የመጀመሪያው ጂቲኤ ነው። በጨዋታው ውስጥ ያሉ ሰዎች ወይም ኤንፒሲዎች ድርጊቱ በስልካቸው ሲቀርጹ፣ በቀጥታ ስርጭት ሲገቡ እና የቪዲዮ ቫይራል ሲሆን እናያለን። ይህ ጨዋታው የያዙ ዘመናዊ መንፈስ በበለጠ እውነታ ያደርገዋል። እውነታ 5 በታሪክ ውዱ ቪዲዮ ጨዋታ። የተለያዩ መረጃዎች እንደሚያመለክቱት ሮክስታር ጌም እና የእናት ኩባንያ ቴክ-2 ኢንተራክቲቭ ለጂቲኤ 6 ልማት ማስታወቂያ እስከ $2 ቢሊዮን የሚደርስ ወጪ አውጥተዋል። ይህ በቪዲዮ ጌም ታሪክ ብቸኛው ሳይሆን በሆሊውድ የፊልም ኢንዱስትሪ ቢሆንም ተሰምቶ የማይታወቅ እጅግ ግዙፍ በጀት ነው። እውነታ 6 እጅግ በጣም የበለጸገ AI ወይም አርቲፊሻል ኢንተለጀንስ በጂቲኤ ውስጥ ያሉ ስታንዳርድ እና ፔዲስትሪያን ወይም ኤንፒሲ እንደ ቀድሞ ጨዋታ ዝም ብለው የመላለሱ አይደሉም። እንደ ገጸ ባህሪው የራሱ የሆነ የዕለት ተዕለት እንቅስቃሴ፣ ምላሽ እና ባህሪ አለው። የአየር ሁኔታው ሲቀየር፣ አደጋ ሲፈጠር ወይም እርስዎ ያልተለመደ ነገር ሲያደርጉ የሚሰጡት ምላሽ እጅግ የተፈጥሯዊ እና አዲስ ደረጃ የያዘ ነው። እውነታ 7 የባህሪ እና የተፈጥሮ ህይወት። በከተማዋ ውስጥ ያሉ ከፍተኛ ክፍት ዓለም ወይም ኦፕን ወርልድ እጅግ ሰፊ ነው። የፍሎሪዳ ታዋቂ ረግረግ ቦታዎች የሚወክሉ አካባቢ ያሉ ሲሆን በዚህ አዞዎች፣ የተለያዩ ፍላሚንጎ ወፍ እና የውሃ ህይወት እና የጀልባ ማሳደዶች ይኖራሉ። በተፈጥሮ እና የዱር ስነ ምህዳር በከፍተኛ ጥራት ተሰርቷል። እውነታ 8 የውስጥ ህንፃ መግቢያ እና ዝርዝር መረጃ። ከዚህ ቀደም በነበሩት ጂቲኤ ጨዋታዎች አብዛኛው ህንፃዎች ዝግ ነበሩ። በጂቲኤ 6 ግን
ከቀደመው ጨዋታ በበለጠ እጅግ በርካታ ህንፃዎች፣ ሱቆች፣ ክለቦች እና ህንፃዎች ውስጥ መግባት ይቻላል። ይህ ደግሞ የባንክ እና የሱቅ ዘረፋ የበለጠ አሳታፊ እና ውስብስብ ያደርገዋል። እውነታ 9 ትሬለሩ የሰበሰበው አስደናቂ የዩቲዩብ ሪኮርዶች። የGTA 6 የመጀመሪያው ትሬለር በተለቀቀ በ24 ሰዓት ውስጥ ብቻ ከ90 ሚሊዮን በላይ እይታ በማግኘት በዩቲዩብ ታሪክ በ24 ሰዓት ውስጥ ብዙ የታየ ሙዚቃ ያልሆነ ቪዲዮ በመሆን የጊነስ ወርልድ ሪከርድ ተሰብሯል። ይህ የሚያሳየው የዓለም ጨዋታ ምን ያህል በጉጉት እየተጠበቀ እንደሆነ ነው። እውነታ 10 የእውነተኛ መኪና እና የፊዚክስ አብዮት። የመኪና አሽከርካሪ ፊዚክስ፣ ድራይቪንግ ፊዚክስ፣ የመኪና አደጋ ጉዳት እና የመኪና ውስጥ ዝርዝር ዲዛይኖች ሙሉ በሙሉ ተቀይረዋል። እንዲሁም የውሃ ፊዚክስ ማለትም የባህር ማዕበል አሰራር እና ገጸ ባህሪ በውሃ ውስጥ የሚያደርጉት እንቅስቃሴ በጌሙ ዓለም እስካሁን ከታዩ ሁሉ የላቀ እንደሚሆን ተረጋግጧል። እንግዲህ የጂቲኤ 6 አስደናቂ እውነቶች እነዚህ ይመስሉ ነበር። እርስዎ ከእነዚህ 10 እውነቶች ውስጥ የበለጠ የጉጉት ወይም ያስገረማችሁ የትኛው ነው? በጨዋታው ሲወጣ ለመጫወት ዝግጁ ናችሁ? ሀሳቡ ኮሜንት ላይ ጻፉ። ቪዲዮ ከተመቻችሁ ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግና የቻናሌ ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ። በሌላ አሪፍ ቪዲዮ እስከምንገናኝ ፒስ አውት።